እንዳይወረስ አደረገዋለሁ። መታረዳኝ ይገባል እኮ እንዲወረስ ነው ማድረገው እያልኩ ነው። ምክንያቱም በጣም ከፍተኛ የሆነ ወንጀል ስትሰራ ነፍስ ስትበላ ሌላ ነገሮች ስታደርጉ ደርሼባችሁ ስለሆነ ውድ ከራሴ ተይኛለህ። ተጫወትክብኝ አሁናቸው ተጫወትክብኝ። የቀረውንም እያንዳንዱ ማስረጃ መርምሩ። ባንዲራዎች ካሉ ሌላም ነገሮች ካሉ ማንም ኖረ ማንም ከጎን ምንም ባያመጡ አንተ ችግር ይከተዋል። ስለዚህ መኖር የምትፈልግ ከሆነ የመጨረሻ ምክር ይሄ ነው ወንድሜ። ድንገት አይደል እየተረዳኸኝ ከሆነ ማለት ነው። የማትችለውን ነገር ለምን ትገፋለህ? የማትጨርሰውን ነገር ለምን ትጀምራለህ? እየነገርኩህ ነው። የሚጠቅምህ እሱ ነው። የመጨረሻ ምክር ይሄ ነው። ከአንተ ጋር መጋፈጥ ዋጋ ያስከፍለኝ ከሆነ በጣም ዋጋ ያስከፍላል። አዎ እኔ አሁን እዚህ ውስጥ ያለሁት በጣም ብዙ ጓደኞች ባልደረቦች አሉ። እናንተን ልናጋፍጥ ያለን ሰዎች እኔና እዚህ ያለ ነው። ጓደኛዬ ግን ከአንተ ጋር እንድንደራደር የምትፈልግ ከሆነ አሁን ይኸውልህ ገንዘብ ያስፈልገናል። ሰዎች ነው አይደል? ከእናንተም ጋር ሌላ ነገር ውስጥ ከምንገባ አሁንም እስካሁን ድረስ ነገሮችን እንድትፈራኝ ብዬ ነው ሳውራክ የነበረው በሌላ መንገድ። ግን እንድንግባባ የምትፈልግ ከሆነ እኔ እና እሱ በሚስጥር እንይዛለን። ያለውን ነገር ግን ትነግረኛለህ፣ ገንዘብም ትሰጠኛለህ። በዚህ እንደራደር። ገንዘብ ግን ቀላል ገንዘብ አንጠይቅህም። በብዙ ገንዘብ እንደራደራለን። ከዛ በፊት ግን ያለውን ነገር ትነግረኛለህ። ገንዘብ ይሰጣል። ሁሉን ነገር አጠፋፍተህ አንተም ትጠፋለህ። እናንተም ከዚህ ሹልክ ብላችሁ በሰላም ትሄዳላችሁ። በዚህ የምንግባባ ከሆነ ማለት ነው። በድግምት ያሰራችኋትን ምስኪን ልጅ ትፈታታላችሁ። የእሷን ሁኔታ በሰላም ጨርሼ ግን መሄድ እፈልጋለሁ። ከዛ በኋላ እኛ መፍታት ባለብን መንገድ እንፈታለን። እሱን ግን እኔ በፈለኩት መንገድ በማስፈራሪያና በዛቻ አይደለም። ተግባብተን ከሆነ ነው እንጂ አንደኛ ገንዘብ ለሁለታችን ታካፍለናለህ፣ አንዳንድ ነገሮች ትነግረናለህ። አባል መሆን ካለብን አባል እንሆናለን። ገንዘብ ለሁላችን ያስፈልጋል አልኩህ እኮ መጀመሪያ። ከዛ በስተቀር ግን እቺ ልጅ ምስኪን ልጅ ናት፣ አውቃታለሁ። ቤተሰቤ ነች። ቤተሰቤ እየተጎዳ ግን ለገንዘብ ብዬ ሁሉም ነገር ትቼ ማልፍበት አይደለም። ሌላ ሰው ሞልቶላችሁ ሊሆን ይችላል፣ ሌላ የምታጠቁት ሰው ከፈለጋችሁ። እቺ ልጅ ግን ትፈታታለህ። ይሄ ምን መጠቃቃት ነው የምትወራው? አሁን እኔ ላለማጥቃት አይደለ ወደ ድርድሩ እየመጣን መሰለኝ አይደለ? የሚያስፈልግህን ነገር ብቻ ጠይቅ። ሌላ ዝርዝር ነገር ውስጥ መግባት አይፈቀድልህም፣ አስፈላጊም አይደለም። መግባባት ያለብን እንደዛ ከሆነ በጉልበት ነው የሚሄደው ማለት ነው። በጉልበትም ብትሄድ መጨረሻ ላይ የምትሸነፈው አንተ ነህ። ግን እንደራደር። አሁን ጥሩ እየመጣህ ነበር እኮ፣ ጥሩ እየመጣህ ነው። ችግር የለውም። ማድረግ ያለብንን እናደርጋለን። መግባባት እስካለብን ድረስ እንግባባለን። ያ ግን የሚሆነው እኛን አስፈራርተህ በጉልበት አስፈራርታችሁ አይደለም መሆን ያለበት ማለት ነው። የጋራ መግባባት ላይ ከደረሰ አሁን ምን ድርድር ነው አንተ የምታቀርብልኝ? እስኪ ንገረኝ። ከገንዘቡ ውጭ ገንዘብ ይሰጣችኋል። ሌላ ከዛ ውጭ ድምጻችሁን አጥፍታችሁ ከዚህ አካባቢ ትሄዳላችሁ። ሌላ ተንኮል እንጀምራለን የምትሉ ከሆነ እንደነገርኩህ ነው። ብዙ ነገራችሁ ከጥቅም ውጭ ነው የሚሆነው። ትጸጸታላችሁ ወደ ራሳችሁ ተመለስኩ ይሄን ነገር በመሞከራችሁ። ስለዚህ ገንዘብ ብቻ ደግሞ እንደማያስፈልገኝ እየነገርኩህ። ሌላ ምንድነው የምትፈልገው? ማስረጃ እፈልጋለሁ፣ ወይም ደግሞ ስለ ስራችሁ ማወቅ እፈልጋለሁ። አባል ትሆናለህ። አባል ለመሆን ቅድመ ሁኔታውን ትነግረኛለህ። አባል ለመሆን ደግሞ አንተ መጀመሪያ እንዳታጠቁኝም ስለምፈልግ ማናችሁ የት ናችሁ የሚለውን አሁን ከናውላቸውና ከበቀለ ውጭ ከአንተ ውጭ ያለው ሌላኛው ባልደረባችሁ ማነው? የእሱ የስራ ድርሻ ምንድነው? ያንተ የስራ ድርሻ ምንድነው የሚለውን ትነግረኛለህ። አባል የምትሆኑት ደግሞ እነዚህ ጡንቻ ሳብጣችሁ እየተበታችሁና እየተዳፈራችሁ አይደለም። የእኛን ክብር መጠበቅ አለባችሁ። እኛን ማክበር መቻል አለባችሁ። የእኛን ህግ፣ መመሪያ፣ ደንብ ማክበር ማወቅ፣ ለዛ መገዛት ግድ ይላችኋል። ጡንቻህን አሳብጣህ አይደለም። እሱ ይጎዳሃል እንጂ አይጠቅምም። ሁላችሁንም ይጎዳችኋል። በዙሪያ ይሄንን ቅድመ ሁኔታ አሁን ትነግረኛለህ ወይስ አትነግረኝም? እሱን ስምምነት ላይ ከደረስን
እነግርሃለሁ። ግን አሁን ባለው ሁኔታ ጊዜ የለኝም። የት ለመሄድ ነው ጊዜ የሌለ? ጊዜ የለኝም። የት ብትሮጥ እኮ የትም አትደርስም እኮ እናውቀዋለን እኮ ሩጫችሁ የት እንደሚያደርሳችሁ እኮ እናውቀዋለን። የት እንደምትሄዱ እኮ እናውቃለን። አሁን እንድትነግረኝ የምፈልግ ያለበዚያ በእንደዚህ አይነት ሁኔታ አንላቀቅም። እናንተ ቅድመ ሁኔታውንም ሆነ አሰራሩን ትነግረኛለህ፣ ምን እንዳሰባችሁ ሴራው። ከዛ ደግሞ እቺ ልጅ ትፈታልኛለህ። ስለ ልጅቷ ምን አገባ? ስለ ቤተሰቤ ነች እያልኩ ነው። ልጅቷን ደግሞ መፍታትም ካለብን በእኛ መንገድ እኛንን የምንፈታት እንጂ እናንተ መንገድ አስፈራርታችሁን አይደለም የምንፈታት ማለት ነው። በሃይማኖት አባቱ እኮ በቄስ በጸበል እኮ ለፍልፎ የሚወጣል እኮ የተደረገባት ነው። እንኳን እሷ የእናንተ ይወጣል አውቃለሁ። የሰማኸኝ ነው? እሺ አሁን ካንተ ጋር በእንደዚህ አይነት ሁኔታ ማለት መደራደር በመጀመሪያ ደረጃ ይኸው የስልክ ቀፎ አይደለ? ይኸው አካውንት የምታንቀሳቀስበት በእነዚህ አካውንቶች በዚህ ስልክ በአንድ ቀፎ ነው አይደል? አካውንትን በሙሉ ሳዘጋለህ በየባንኩ ያለን አካውንት ሳዘጋለህ ልክ ትገባለህ። አንተ ያሳያለህ። ስልክን ትራክ አደርገዋለሁ። አንደኛ ነገር። ሁለተኛ ነገር ትሰማኛለህ? እስካሁን ድረስ እያስፈራራኸኝ ነበር። እስካሁን ድረስ ዛቻ እያረክ ነበር። ያንተ ዛቻና ማስፈራሪያ እኔም ምንም እንደማያደርገኝ እሱን አሳያለሁ። አውላቸውን እንደገተርኩት አንተንም አውጥቼ ገትራለሁ። ተይኛለህ። እሱ ቆሻሻ ደንባራ። ይሄንን እንትን በሉት እሺ፣ ትራክ አድርገውና ሙሉ አካውንቱን አዘጋልኝ። ትሰማኛለህ? አሁን እያየው አካውንቶች በሙሉ ብሎክ ሲደረጉ ማንቀሳቀስ እንዳትችል ሲደረግ እሱን ገንዘብ ሲወረስ ታይኛለህ። ማን ምን እንደሆንኩኝ ጉልበቴን ጥግ ድረስ እንደሆነ አሳይሃለሁ። እሱ አንተ ማለት ህግን አይደለ? እሱን ህግ ቦታ ይዤ ሲሄድ ህግ ምን እንደሆነ እንድትረዳ አደርጋለሁ። ትሰማኛለህ? ይኸው ነፍስ ስጋ ስትበላ አይቻለሁ። የሰው ስጋ አይደለ? እሱን በየሶሻል ሚዲያው ሲያሰጣልህ ልክ ትገባለህ። ትሰማኛለህ? ከዚህ በኋላ እንዲሁም ከአንተ ጋር በሽወዳ በማስመሰል ከአንተ ጋር የምመሳሰልበት ምንም አይነት ምክንያት አይኖረኝም። ነገሮችን በቶሎ እንድትነግረኝ ብዬ የተናገርኩበት ሁኔታ ጊዜ ፈጀብኝ እንጂ ከአንተ ጋር ምንም እርባና ቢስ የሆነ ጊዜ እንኳን አላሳለፍኩኝም። ትሰማኛለህ? ከዚህ በኋላ ምንም አይነት ቅንጣት ታክል ጊዜ አልሰጠህም። አሁን ስልክ ከደቂቆች በኋላ ታየዋለህ። ስልክ ትራክ ተደርጎ እያንቀሳቀስክ ያለው ነገር በሙሉ ማስረጃ ይዤብህ አካውንትን አዘግቼብህ መልስልሃለሁ። ያ ነው እንጂ ደግሞ ዘልዛላውላቸው ሁላችሁም ዘልዛሎች ናችሁ። የተረገማችሁ ውሾች ናችሁ እናንተ። አፈር የበላችሁ ውሾች ደንዛዞች። ምን አይነት ቀን ነው ዛሬ? ማን ነው ቀኑ? ምን አንተ ንቁ ሆነ ነው? አንተ የገባ የነቃ ሆነ ነው? ቶኝ እስኪ እባክህ እንደው ዛሬ ቀን አይደለም። ትሰማኛለህ? እሺ አሁን ትናገራለህ አትናገር? እሺ ቢያንስ አካውንቴን አታዘጋው። አካውንትን አረጋግጥ። ገና አንተ ራስህ ከዚህ በኋላ አንዴ ተዘግቶብህ ማትወጣበት ቦታ ነው። እሺ በቃ እንደራደር አልሁ እኮ በቃ እንስማማ። በቃ ገንዘብ የለምን ታሳግደዋለህ? ይታገዳል። እኔም እኮ ይወጣልኝ። ተውኝ እባክህ። እንዲወረስ አደርገዋለሁ። እኔንም ተረዳኝ ይገባል እኮ እንዲወረስ ነው ማድረገው እያልኩ ነው። ምክንያቱም በጣም ከፍተኛው ነው ወንጀል ስትሰራ፣ ነፍስ ስትበላ፣ ሌላ ነገሮች ስታደርጉ ደርሼባችሁ ስለሆነ አውላቸውንም እንደዛ ነው ያደረኩት። አንተንም እሱን አደርግሃለሁ። ከዚህ በኋላ ማናችሁም እኔ አውላቸው አንተ ጋር ነው። እሱ በሙሉ አካውንቱ ተወርሶበት ይኸው ከደቂቆች በፊት እርሱም ከኔ ጋር ነው የቆየው። ተወርሶበት ገና ይሄ ቤት ይወረሳል። ሰማኛለህ? እቃ ንብረታችሁ ቦታ እየቀያየራችሁ አይደል የምትሰሩት? የሰራችኋቸው ህንፃዎች ራሱ የት እንደሆኑ፣ መሸታ ቤቶቻችሁ የት እንደሆኑ እያንዳንዷን ነገር እየተከታተልን ደርሰንበታል። ሁሉንም አሽጌ በባዶ በዜሮ ነው ማስወጣ። ማናችሁም ከዚህ በኋላ እኔ ላይ ኃይል የላችሁም። ማናችሁም። እሺ አንድ ነገር እናድርግ። ምንድን ነው የምታደርገው? ከዚህ በላይ ፍታኝና እንስማማ፣ እንደራደር። ወይኔ አንተ ሰውዬ በጣም እያደረግከኝ ያለው። ማሰር አይደለም እቆላልፋለሁ። አንተ ሰው በመተት ስታሰራ ደበደባችሁኝ እኮ ጥቃት አደረሳችሁብኝ እኮ። ገና ምን አይተህ ገና ፍርድም ያበላሃለሁ አንተ። እሱን የገረመህ ይኸውልህ አሁን ሌላ ነገር እንዳላደርግ ከፈለክ ይኸው የሁሉ ቴክስት የሁሉ የባንክ ስቴትመንቶች የተቆለፉ ታያለህ።
ማስረጃውን በደቂቆች ልኬ ማስረጃውን በደቂቃዎች ልኬ ያሳደርኩት ነው። ማሳደድ አይደለም እንዲወረስ ነው። ገና የሚፈረምበት ተጫወትክብኝ አሁናቸው ተጫወትክብኝ። የቀረውንም እያንዳንዱ ማስረጃ መርምሩ ባንዲራዎች ካሉ ሌላም ነገሮች ካሉ የተንቀሳቀሰባቸው ሌላ ነገሮች ካሉ ሰማኛለህ። ይሄ ነው የአንተ ጉልበት። እሺ እዚህ ድረስ ነው ሰማኛለህ። የአንዲትን ህፃን ሴት ልጅ የእሷን ገላ ሸጣችሁ እናንተ $4000 እና ምናምን ልትዘርፉ በእሷ ልትነግዷል። እንዲህ የሚባል ህይወት ከዚህ በኋላ መኖር አይደለም። ለህይወትህ የምትሰጋ ሆነ እንድትኖር ነው ማደርገህ። ከዚህ በኋላ ገና በነፍስ አስጨንቃለሁ። አንተ አሁላቸውን ይሻለሁ። በቀለን እየተከታተልኩት ነው። እሱን የቀረኝ ከዛ ጅዳ ያለውን ሌላ ጓደኛችሁን አለ የተባለው እሱን አንድ ባንድ ለቀማችኋል። አንተንም ከሆነ ሰዓት ጀምሮ ይዤ እሄዳለሁ። ያን እንዳላደርግ የምትፈልግ ከሆነ ግን አሁላቸው ሲተብት ነው ይኸው ወደ ጣቢያ ላኩት። ሁሉንም ነገሩን ቆላለፍ። አንተን ግን ቢያንስ የተሻለ እንድኖር የምትፈልግ ከሆነ ድብደቦ ይብቃ የምትል ከሆነ ቢያንስ በዚህ ተባበረኝ፣ በዚህ አግዘኝና ቅጣትን የተሻለ ላድርግልህ። ቢያንስ ከዚህ ጠፍተህ እንድታመልጥ ከዚህ ሀገር እንድትወጣ ላድርግህ ቢያንስ። እሺ መስማማት እንችላለን። ምን እንዳደረግ ነው የምትፈልጉት? አሁን ስለ ስራ፣ ስለ ድርሻችሁ ሁሉንም ነገር አውቃለሁ። የቃል ማስረጃ ግን እንድትነግረኝ እፈልጋለሁ። አንደኛው ጓደኛችሁ ጅዳ አለ የተባለውን ሰውዬ ማን ነው ምንድን ነው የሚለው ትነግረኛለህ። በፎቶም ታሳየኛለህ፣ ማስረጃ ትሰጠኛለህ። እሺ እቺንም ልጅ ትፈታታለህ። እንዳልኩ እንዳሳሰራታት ትፈታታላችሁ። በቀለም ጋር ያለችውን ልጅ የሰማኝ ነው። እሷም ወደዚህ እንድትመጣና ነፃ እንዳውጣት ታደርጋለህ። በቀለም ደግሞ እኔ በራሴ መንገድ በማገኘው መልኩ እንዳገኘው ሆናለሁ። ሴቶች ግዴታ አለብህ። ከዛ ጅዳ ያለው ሌላኛው ጓደኛችሁ የት እንዳለ ትነግረኛለህ። እሺ መስማማት እንችላለን። አሁን ሁሉ ነገር አንዴ ተበላሽቷል። ለዚህ አበቃኝ። ደግሞ ያዘልዛላ ነው አውላቸው ነው። ሁላችሁም ዘልዛሎች ናችሁ። ሰውዬ እየሰማኸኝ ነው? አንተ መጀመሪያም እሱን ማመን አልነበረብኝም። አንተ ማን ሆነ ነው? እሱን ባላገኘውም አንተን አገኘ ነበር። ቀጣይ እሱ ስለቀደመ እንጂ ተርታችሁ ተለያየ እንጂ ሁለታችሁም ገቢ ናችሁ። ከዚህ በኋላ የሚቀሩት ወይኔ ማንም እዚህ ጀብደኛም የለም፣ ማንም ጉልበተኛ የለም ከእናንተ ውስጥ። እሺ አንድ ነገር እንግባባ፣ እንስማማ። አሁን እንስማማ። አካውንቲ አክቲቭ አድርጎልኝ መኖር ፈልጋለሁ። ይኸውልህ አልገባህም መሰለኝ እያልኩ ያለሁት ነገር ያልነገርኩህ ነገር አለ። እኔም ቤተሰብ አለኝ። ቤተሰቦች አደጋ ውስጥ ነው የሚወድቁት። ሁለተኛ አሁን አካውንቴን አዘግታችኋል። እሺ ይሄ ነገር ወደ ማህበራዊ ሚዲያ ወጣ ማለት አንገቴ ላይ ገመድ ነው የሚገባው። ገባህ አይደለ? ሲጣርገው አንቀው ነው የሚገባው። ያን እንዳላደርግ አንተ ተናገር። አካውንቴን አክቲቭ አድርገኝ። ቤተሰብ አለኝ የሚለውን ሀሳብ ተወውና ቤተሰቤ ሜዳ ላይ ይወድቁብኛል። የተረዳኸኝ ነው? የኔ አሟሟት ደግሞ በጣም የከፋ ነው የሚሆነው። ሲጣርገው ነው የሚገባው። በዚህ እንግባባ ወንድሜ። ሲጀመር ቤተሰብ እንደላቃለሁ። አሁን ስለስራችን ካልክ እነግርሃለሁ፣ ሁሉንም በዝርዝር እነግርሃለሁ። ስራህን ብቻ እንድትነግረኝ ነው ፈልገው። ኤክስኪውዙን ይቅርታ እንዳደርግልህ ማስተባበያውን ተው እኮ እንድነግርህ አንተም ተባበረኝ። እኔም እየተባበርኩ እኮ ነው አይደለ? አክቲቭ የሚደረግ አካውንት አይኖርም ከዚህ በኋላ። በዜሮ ነው የምትወጣው። ከሀገር እንድጠፋ ግን በባህር እንዲሆን እንድጠፋ አደርጋለሁ። ማህበራዊ ሚዲያ ላይ የሚለውን ነገር አቁምልኝ እባክህ። እሱንም እንዳጠፋልህ ይገሉኝ ስለሆነው ነገር ትነግረኛለህ። ራስህን ማስመለጥ ከፈለክ ብቻ ነው የማደርግልህ። ራስህን የምታመልጠው ግን አካውንት አክቲቭ ሆኖ ሳይሆን ወይም አንተ ተንራቀ እንድትኖር ሆኖ ሳይሆን ቢያንስ ከሀገር ትወጣለህ። ይሄን እተባበርሃለሁ። ሶሻል ሚዲያም ላይ ያለውን የቀረፍኩን አጠፋልሃለሁ። ያንን እንዳደርግልህ የምትፈልግ ከሆነ ስለነዚህ ሰዎች ስለአንተም ጭምር ስለምትሰሩት ነገር፣ ሁለተኛ ስለነዚህ ሁለት ሴቶች ይመለከተኛል። ሁለቱም ሴቶች ትፈቱልኛላችሁ ካሰራችሁ። እሺ ይሄን ታደርጋለህ። ይኸውልህ ከኛ ጋር የሚሰሩት ነጮች አሉ።
በተለያየ መንገድና በተለያየ ቦታ እንገናኛለን። ከዛ ልጆች በተለያየ መንገድ ይመለመሉና ይመጣሉ። እኛ ልጆችን ለነሱ እንሸጣለን እንደ ሁኔታው። አሁን በቅርቡ እንኳን $4000 የተስማማናት ልጅ ነበረች። እኛ ገንዘብ እናገኛለን፣ ለነሱ ልጆችን እንሰጣለን። ይሄ ደግሞ የብዙ አካል ለአንድ አዳር ነው የምትሸጧቸው ወይስ እስከ ወዲያኛው ነው የምትሰጧቸው? ሴቶቹ የልጆች የቆይታ ሁኔታ የሚወሰነው በእነሱ ይሁንታና በእነሱ ፍቃድ ነው። እኛ ለእነሱ እናቀርባለን፣ እነሱ ለእኛ ገንዘብ ይሰጡናል። በዛ የምንፈልገውን ነገር እናደርጋለን። ከዛ ውጭ በዚህ ቲም ውስጥ ወይም ግሩፕ ውስጥ የተለያዩ አካላት እጃቸው አለበት። አንተ ከጅምሩ ጀምሮ ይሄ ነገር ሲጠነሰስ አብራቸው የነበር ግብረ አበር ነህ? 7 ዓመት ሙሉ? አዎ፣ ብዙ ጊዜ አብረን ሰርተናል። 4 ናችሁ? ስንት ናችሁ? ሌሎችም አሉ በተለያየ ቦታ። ከመጀመሪያ ጀምሮ የነበራችሁት 4 ነበራችሁ? ከ4 ውስጥ የነበርከው አንተ ወይስ ከዛ በኋላ ነው የገባው? ከዛ በኋላ ነው የገባው። እሺ። እና ሌሎችም አካላት እጃቸው አሉበት። ልጆች በተለያየ ሁኔታ ይመለመላሉ፣ ይመጣሉ፣ ለእነሱ ይቀርባሉ። ገንዘብ እነሱ ይከፍላሉ በዶላር። ስምምነቱ በዛ መንገድ ይፈጸማል። ነገር ግን ይሄ ጉዳይ በጣም በሚስጥርና በጥብቅ የተያዘ ጉዳይ ከመሆኑም ባሻገር በጣም ክትትል ይደረግበታል። ሚስጥር እንዳይወጣ በጣም ክትትል ይደረጋል። ይህንን ሊያበላሹ ይችላሉ ወይም ደግሞ ሚስጥር ሊያባክኑ ይችላሉ ተብሎ የሚገመቱ ሰዎች ካሉ ወዲያው እርምጃ እንዲወሰድባቸው ይደረጋል። ምንድን ነው የምታደርጓቸው? ጥቆማ ይሰጣል። ከዛ በኋላ እስከ መጨረሻ ጸጥ የሚሉበት መንገድ ይመቻቻል። በምንድን ነው የምታሰጉዳቸው? በአካላዊ ጥቃት በማድረስ በመግደል ነው ወይስ በድግምታችሁ በአስማት በምትሉት? በሁሉም መንገድ ዝም የሚሉትን ዝም እንዲሉ ይደረጋል። በማስፈራራት በተግሳጽ ዝም የሚሉ ከሆነ እነሱ ዝም እንዲሉ ይደረጋል። ያ ካልሆነ ግን እስከ መጨረሻው እንዲወገዱ ይደረጋል ማለት ነው። ስለዚህ እያንዳንዱ ነገር በጥንቃቄ ይሰራል። ሪፖርት ይሰራል። ሪፖርት ይደርሳቸዋል። እነሱ ማን ምን እየተሰራ ነው፣ ምን እየተፈጠረ ነው፣ በዚህ ስራ ውስጥ ያጋጠሙ ችግሮች ካሉ እነዛ በጥልቀት ይፈተሻሉ፣ ይዳሰሳሉ። ለነሱ ለዚህ ቡድን ጥሩ የተባሉ ነገሮች ደግሞ የበለጠ ተጠናክረው እንዲሄዱ እና ደግሞ ፈቃደኞች ካሉ ወደ ቲሙ ወይም ወደ ግሩፑ የመቀላቀል ፍላጎት ያላቸው ከሆነ ካሉ እነሱ ተቀላቅለው እንዲሰሩ ይደረጋል። በምን መልኩ ነው እነዚህን እቃዎች የምታዘጋጁት? ጠቀም ያለ ገንዘብ ይለቀቅላቸዋል ማለት ነው። እናንተን ብለው የሚመጡ ሰዎች ናቸው ወይስ እናንተ ናችሁ የምትመለምሉት ሰው እያመጣችሁ? እኛም አጋጣሚውን ካገኘ እንመለምላለን። በተለያየ መንገድ ግን ፍላጎቱ ያላቸው ከሆኑ ለሚመለከታቸው አካል ሪፖርት ይደረግና በቂ ገለጻ ይደረግላቸዋል ማለት ነው። ከዛ ጠቀም ያለ ብር ይለቀቅላቸዋል። ገንዘቡን ከፈለጉት መለወጥ ስለሚፈልጉ ከዛ አብረው ሊሰሩ ይስማማሉ ማለት ነው። አሁን አጠቃላይ በቡድን ስንት ናችሁ እየተንቀሳቀሳችሁ ያለ? ከዛ ፈንግጠው ለመውጣት ከፈለጉ ግን ተነካክተው ለመውጣት ከፈለጉ ስራ ስለሚያበላሹ ቅድም እንዳልኩ ነው የማያዳግም እርምጃ እንዲወሰድባቸው ይደረጋል። እና የኔም ህይወት ከዚህ በኋላ ስንት ናችሁ አሁን ላይ አጠቃላይ እየሰራችሁ ያላችሁ እዚህ ስራ ውስጥ? አሁን የጀመሩት 4 እንደሆኑ አውቃለሁ። ከጀማሪዎች ውስጥ ደግሞ እንደሌለ እየነገርከኝ ነው። ስለዚህ አንተን ጨምሮ ሌሎች ስንት አላችሁ? ከዚህ በቅርብ ባለኝ መረጃ እስካሁን ባለኝ 7 አካባቢ በቅርብ ያሉ እንደዚህ በጣም ዋና ዋና የሚባሉት አካባቢ እነሱንም ሌሎቹን ብራንቾች ይኖራሉ። ከዛ ውጭ ግን እኔም አንዱ ተጠቂ ነኝ። ምን ማለት ነው ተጠቂ ማለት? አንዱ ተሳዳጅ ነኝ። ከዚህ በኋላ ስራው ተበላሽቷል። ይሄ ሚስጥር ስለወጣ። አንተ በየትኛው ሃይማኖት ስም ነው የምትነግደው? የአንተ የስራ ድርሻ ምንድን ነው? የኔ ስራ ድርሻ ሰዎችን የሚመጡበትን መንገድ አመቻቻለሁ። ከዛ ለነጮች እንዲደርሱ አደርጋለሁ። ገንዘብ እንቀበላለን። በዛ ተጠቃሚ ነን ማለት ነው።
የት ነው ያንተ መሸታ ቤት? ሁላችሁ መሸታ ቤት እንዳላችሁ አውቃለሁ። አዝማሪ ቤት የት ነው ያንተ? እንገናኛለን እዛ ባየኸው አንተ በደረሰ መረጃ። ያንተን አላውቀውም እያልኩ ነው። የት ነው ያንተ ያለው? ሁላችሁም እንዳላችሁ እንጂ የማውቀው የት ቦታ እንደከፈታችሁ አላውቅም። በየግላችሁ አላችሁ ሁላችሁ። አሁንማ ምን ያደርግልሃል? ያኛው ቦሌ ነው፣ ይሄኛው ሳር ቤት ነው። ያንተ ደግሞ የት እንደሆነ ትነግረኛለህ። ሲኤምሲ አካባቢ ቦታውን ሄጄ አያዋለሁ፣ አዘጋዋለሁ። ትሰማኛለህ? ምንም አይነት በአንተ ስም የሚንቀሳቀስ ምንም አይነት ንብረትም ሆነ የንግድ ስራ አይኖርም፣ ገንዘብም አይኖርም። በቃ እንደምንም ብለህ ከዚህ ጉዳይ አውጣኝ። ይኸውልህ አሁን ቀረ የምለውን ገና እየጠየቅኩ ነው፣ እየነገርኩህ ነው። ምንም ይቀር ትሰማኛለህ? ሰውዬ ትሰማኛለህ? ይኸውልህ አሁን ሌላ ነገርም ልትለኝ እንዳትሞክር። እየተባበርኩህ እኮ ነው። ጅዳ ያለው እኮ የቀረ ነገር የለም። ቆይ ስንት 7 ናችሁ? ጅዳ ያለውን በሃይማኖት ስም ነው የሚሰራው አይደል? እሱ ደግሞ ሴቶችን ሳውዲ እየላከ እዛ ደግሞ ለአረቦች የሚሸጥ ነው አይደል? ማን ይባላል እሱ? ግርማ ይባላል። ግርማቸው በማጂክ ወይም በአስማት በጣም ጎበዝና የተካነ ችሎታ ያለው ነው። ያው እኔም በዛ ድንቅ ችሎታ ስለነበረኝ የመለመለኝ እሱ ነው። ተቀናቃኝ አንተን ስቦ ያስገባ እሱ ነው። አዎ ተቀናቃኝም ወደ መሆን ደረጃ የደረሱ የነበረበት ሁኔታ ነው የነበረው ማለት ነው። ከዛ በኋላ በተለያየ መንገድ ሴቶች ከተመለመሉ በኋላ ቀደም ብሎ መንገዱን ስለዘረጋው ፓስፖርታቸውንና ለጉዞ አስፈላጊ ነገሮችን አየር ባየር በፍጥነት እንዲያልቁ ከተደረገ በኋላ እዛ ላሉ አካላት ለነጮቹ እንዲደርሱ ያደርጋል ማለት ነው። ያው ከዚህ ጀምሮ እስከዛ ያለውን በተለይ ከድንበር በኋላ ያለው ሂደት በተቀላጠፈ ሁኔታ እንዲያልቅ የሚያደርገውና ሁኔታዎችን የሚያመቻች እሱ ነው ማለት ነው። ወደ ሳውዲ የሚወስዳችሁ ሴቶቹ ለምንድን ነው ማለት ነው? እዛ ይወስድና ያው ከፈለጉ ሊቆራርጧቸው ይችላሉ። የሚሸጥ አካልም ካለ እሱን ሊሸጡ ይችላሉ። በህይወትም እያሉ ደግሞ ለተለያዩ አላስፈላጊ ነገሮች እንደ ወሲብ ምናምን ጥቃት ሊጠቀሙባቸው ይችላሉ። በአጠቃላይ ከዚህ ከሄዱ በኋላ በቃ እንደ ዕቃ ነው የሚጫወቱባቸው ማለት ነው። እዛ ሄዶ የሚቀበሉት ምን አረቦች አሉ ነው ወይስ ምኖች ናቸው? አረቦች አሉ። ከፈለጉ ደግሞ ሌሎች በተለያዩ የአውሮፓ ከተሞች የሚኖሩ ነጮችን ቼኑ ሰፋ ያለ ስለሆነ ትስስሩ ኔትወርኩ ሊጠቀሙ ይችላሉ ማለት ነው። የእነሱ ሰፋ ያለ ግንኙነት አላቸው። አንዴ ከዚህ ውጡ እንጂ ከዛ በኋላ እያንዳንዱ ስራው የእነሱ ነው ማለት ነው። ወደ ፈለጉት ቦታ የሚያንቀሳቅሷቸው እንደፈለጉ የሚጠቀሙባቸው እነሱ ናቸው ማለት ነው። ቤተል የተባለችዋን አሁን ይዣት የመጣት ልጅ ለምንድን ነበር የፈለጋችሁት? እሷን ወደ ሳውዲ ለመላክ ነው ወይስ ለማለት ነው? እሷንም ያው ለተመሳሳይ ጉዳይ ነው እንትን ያላት ልትሄድ። የትኛው ነጭ ነበር የሚፈልጋት? የትኛው ፈረንጅ ሰው ይፈልጋታል ያላችሁ? እዚህ የሚመጣ ሰው አረብ ነው ወይስ ምን አይነት ነው? ነጮች ያው አረቦችም አሉ ነጮችም አሉ። በተለያየ መንገድ ይመጣሉ። ናይት ክለብ እንገናኛለን እንደማንኛውም ኖርማል ሰው በቃ ለሪፍሬሽመንት በሚመስል መንገዱ እንገናኛለን። ዋናው ዓላማ ግን ይሄ ነው። እነዚህ ሰዎች እንዴት መመልመል እንዳለብን በጣም በጥንቃቄ በተጠና መንገድ በሰለጠነ መንገድ እንዴት መመልመል እንዳለብን ደካማ ጎናቸውን በመጠቀም ለምሳሌ ከፍ ያሉ ልጆች ከሆኑ የገንዘብ ችግር ሊኖርባቸው ይችላል። የተለያዩ የሚፈልጓቸው ነገሮች ሊኖሩ ይችላሉ። እነሱን ከበር በማድረግ ሊሆን ይችላል፣ በማታለል ሊሆን ይችላል፣ ፍቅረኛ መስለህ በመግባባት ሊሆን ይችላል፣ ቦይፍሬንድ ሆና ሊሆን ይችላል፣ ገርል ፍሬንድ ሆና ሊሆን ይችላል። በተለያየ ማጥመድ ባለብን መንገድ ትቀርባቸውና ወደዚህ እንዲገቡ ሁኔታዎችን ታመቻቻለህ ማለት ነው። ከዛ ውጭ ልጆቹ ከተለያየ ቦታ በተለያየ መንገድ እንዲመለመሉ ይደረጋል ማለት ነው። በማታለል ማስቲካ፣ ብስኩት፣ የተለያዩ የሚፈልጓቸው ነገሮች አሻንጉሊት ነገሮችን መኪና ይዘህ በመኪና እናዝናናችሁ እናስደስታችሁ በሚል ገብተው መኪና ክላክስ እንዲመቱ እንዲነፉ በማድረግ ለህፃናት አጓጊ የሆኑ መንገዶችን በመጠቀም ህፃናትን መሰወርና ወደማይታወቅበት ቦታ በመውሰድ ለዚህ አገልግሎት
እንዲውሉ ይደረጋል ማለት ነው። ከዛ ውጭ ነጮቹ ሲመጡ የነሱን ፍላጎት የነሱን ልምድን በለው ባህል እዚህ በሰፊው እንዲሰራ ይፈልጋሉ። ለምሳሌ ከሚፈልጉት ነገር መካከል አንዱ ምንድነው? በጣም ጨካኝ እንድትሆን ጨካኝ በድፍረት በቃ የሰው ልጅ አካል የተነጠልክ እንድትላመድ መብላትንም ጭምር ይጨምራል ማለት ነው። የሰው ስጋ ይህን የሚያስተምሯችሁ ነጮች ናቸው። በጣም እንደዚህ በጣም ጎበዝ ናቸው፣ ፈጣን ናቸው የሚባሉ ሰዎችን ለዚህ ማለት ነው ያንን የጭካኔ ተግባር እንድትለማመደው በገንዘብ ይደልሉሃል ማለት ነው። ገንዘብ ይደልሉሃል። ያው ባለፈው እንዳወራው ነው አንዴ ከገባህ በኋላ ከነሱ ለማመድ ትንሽ ከባድ ነው። ስልክህን ሁሉ ነገር ነው ኮንትሮል ያደርጋሉ። ቤተሰብ ካለ ቤተሰብ አደጋ ውስጥ ይወድቃሉ። አንተ ራስህ ህይወት ውስጥ ይገባሉ። የማይገቡበት ቦታ የለም። የትም ቦታ ትደርስ ብትሄድ ይደርሱብሃል፣ ይከተሉሃል። ስለተነካካችሁ ማለት ነው። አሁን ምንም ነገር አንተ ጥፋት ብትሰራ አንተ ራስህ ያንተ ነፍስ ነው ተወዛጭቆ የሚያልቀው ማለት ነው። አዎ አንተም የዛ ጥቃት አካል ነው የምትሆነው ማለት ነው። እነዚህን ሰዎች ስባችሁ ያመጣችኋቸው እናንተ ናችሁ ወይስ እነሱ ናቸው እናንተን ብለው የመጡት? እነሱ ናቸው የመጡት። እንግዲህ እነሱ ሲመጡ በተለያየ አጋጣሚ ይመጣሉ። የጀመሩት ይህን ጉዳይ ይህን ስራ የጀመሩት 4 ሆነው እንደሆነ አውቃለሁ። በቀለ አንዱ ነው፣ በቃሉ 2ኛው ነው፣ አውላቸው 3ኛው ነው፣ 4ኛው ደግሞ ግርማቸው የተባለው ነው አይደለም? አሁን እያልከኝ ያለው ጅዳ ያለው በቃሉ የሚባለው በሆነ ሰዓት አፈንግጦ በነበረ ሰዓት ገለው እንደጣሉት ይሄን አውቃለሁ። ገለው እንደቀበሩት ሐውልት እንደሰሩለት አውቃለሁ። ስለዚህ አሁን ዋናዎቹ 3ቱ ቀርተዋል ማለት ነው። አውላቸው አንዱ ነው፣ እሱን ይዤዋለሁ። በቀለንም ደርሼበታለሁ፣ እሱንም ይዤዋለሁ። አሁን የቀረኝ ግርማቸው ነው። ከሱ በኋላ አንተን ግርማቸው ነው ስቡ ያመጣ። ስለዚህ ከአንተ ውጭ ሌላ 6 አሉ ማለት ነው። አንተ 7ኛ ከሆንክ 6 አሉ ማለት ነው ተስባችሁ ይመጣችሁ። ስለዚህ አሁን ያላችሁት አንዱ ስለሞተ ከመስራቾች ውስጥ 3 አሉ ማለት ነው። ኦልሬዲ አንዱ ተይዟል፣ 2ኛውን ይይዘዋለሁ ቀስ ብዬ፣ 3ኛው ግርማቸው ይቀረኛል። ከዛ በኋላ ስለዚህ ስንት ይቀራል ማለት ነው? ግርማቸውና በቀለ፣ ከዛ 7ታችሁ 6 ካንተ በኋላ 6 ይቀራል። 6ቱ የት እንደሆኑ ትነግረኛለህ? እሺ እሱን እነግርሃለሁ፣ ችግር የለውም። ግን ሁለተኛ ነገር አሁን እነዚህ ልጆች ትፈታለህ። ያሳሰራችሁበትን መንገድ ራስህ ነው የምትሰራው አስማቱ ወይስ የሚሰሩ ሰዎች አሉ? እኔም እሰራለሁ። ስለዚህ ይሄን ነገር ስለምታደርግ ራስህ ያሰርከውን ራስህ ትፈታለህ ማለት ነው። ስለዚህ 2ቱን ሴቶች ትፈታልኛለህ። በቀለ ጋር ያለችውንም እንትና በዚህም የመጣችውን ቤተል የምትባለው ነው ህፃን፣ እሷን ትፈታልኛለህ። ከዛ በስተቀር ግርማቸው እንዲመጣ ታደርገዋለህ። ይሄን ሁሉ ከተባበርከኝ እኔ አንተ በነፃ የምታመልጥበት ሁኔታ አመቻችልሃለሁ። እሺ ደስ ይለኛል። ነጮቹ እዚህ በቋሚነት የተቀመጡ አሉ ወይስ ተመላላሽ ናቸው? ይንቀሳቀሳሉ። በቋሚነት እዚህ ያሉ አሉ? የሉም? እዚህ የሉም። እርግጠኛ ነህ? ማንም አይደለም። ለራስህ ስትል ነው የምትናገረው። አንዳንዴ ይመጡና ረዘም ላለ ጉዳይ ይቆያሉ። ለምሳሌ የተቀየረ የአሰራር ሲስተም ካለ እሱን ለማስረጽ በድጋሚ ለማስተዋወቅ፣ ሁለተኛ ደግሞ የሆነ ስራ የቀዘቀዘ ወይም የተበላሸ ከመሰላቸው ረዘም ላሉ ጊዜ መጥተው የሚቆዩበት ሁኔታ ይኖራል። የት ቦታ ነው የሚቆዩት? ሆቴል ውስጥ ወይስ ቤት ገስት ሃውስ አላቸው? ገስት ሃውስ አላቸው በብዛት እሱን ነው የሚጠቀሙ። ሆቴሎችንም ይጠቀማሉ ማለት ነው። ከዛ ውጭ ግን ቅድም እንዳልኩህ አንተም እንደደረስክበት መስራቾቹ 4 ይሁን እንጂ ከዛ ያው 7 አባላት ደግሞ በሂደት ተመልምለው የተጨመሩ አሉ። አጠቃላይ ከመስራቾቹ ጋር 11 ናቸው በተለያየ ቦታ እና ዘርፍ ላይ የሚሰሩት ማለት ነው። ስለዚህ ከ11 ውስጥ አንዱ አርፏል። 10 ናቸው ማለት ነው። አሁን ያለን እነሱ ናቸው በህይወት ያሉት። ስለዚህ ይህንን ያው ከውስጥም ከውጭም በመቀናጀት የሚሰራ ስራ ነው ማለት ነው። ግን ትልቁ የስራው መሳሪያ ተደርጎ የሚወሰደው ገንዘብ ነው። ዶላርን እንደ አንድ ዋና መሳሪያ ይጠቀማሉ። ችግር ውስጥ ያሉ ልጆች፣ ሴቶች በገንዘብ እየተታለሉ ወደ ሲስተም እንዲገቡ ይደረጋል። ለመልማዮቹም ባለፈው እንዳወራ ነው ጠቀም ያለ ብር ዶላር ይለቀቅላቸዋል። በዛ የሚፈልጉትን
ነገር እንዲያሳኩ አንዳንድ ነገሮች የተበላሹ መስሎ ከታያቸው እርምጃ እስከመውሰድ እንዲደርሱ ሁኔታዎች ይመቻችላቸዋል፣ ይሰለጥናሉ፣ አዌርነስ ይፈጠርላቸዋል፣ ግንዛቤ ማለት ነው። ስራው እንዴት መስራት እንዳለባቸው፣ እንዴት መጠንቀቅ እንዳለባቸው፣ ራሳቸውን እንዴት መከላከል እንዳለባቸውና ሚስጥር እንዳይባክን እንዳይወጣ ምን አይነት ጥንቃቄ መውሰድ እንዳለባቸው ያ ሁሉ አልፎ ችግር የሚፈጠር ከሆነ ጣልቃ የሚገቡ ወይም ደግሞ ሚስጥር ሊዋጡ የሚችሉ ሰዎች ካሉ እነሱ ላይ እርምጃ የሚወሰድበትን መንገድ አብረው ስልጠና ይሰጣቸዋል ማለት ነው። ጭካኔ ነው የምትማረው ማለት ነው። እዛ ላይ የምትማረው ዋናው ነገር ጭካኔ ትማራለህ። በቃ የነጮች ዋና ታርጌት ጭካኔ እንድትማር። ጭካኔ ማለት ሰው በመብላት ምናምን ማለት የሰው ስጋ ቆራርጦ በመብላት። አዎ። እና ይሄን ነገር መጀመሪያ ሲያስለምዱ ሲያስተምሩ እንዴት ነው የተቀበልከው አንተ? ከባድ ነው። መጀመሪያ ይሄን አይደለም የሚያሳዩህ፣ ብሩህ ዓለም እንደምትሄድ የተለያዩ ስራ ዘርፎች እንዳሉ ምናምን ቀስ እያሉ በሂደት ነው ያሳዩ ማለት ነው። ከዛ በኋላ አንዴ ከተነካካ ያንተን መኖሪያ፣ ያንተን ማንነት፣ ያንተን ምንነት በደንብ ያንተን ፕሮፋይል ከያዙ በኋላ ወደ ዋናው ጉዳይ ያስገባዋል። ልክ ማምለጥ የማትችለው መረባቸው ውስጥ እንደገባ እርግጠኛ ሲሆን ዋናው ጉዳይ ላይ ከተዋል ማለት ነው። ከዛ በኋላ አማራጭ የለም። ልውጣ ብትልም ከባድ ነው የሚሆነው ማለት ነው። ስለዚህ አንተ ከኖርማል የአመጋገብ ሁኔታ በተለየ ስትበላ ነው የሚያስደስት አሁን ላይ? አሁን ላይ እሱ ነው እንትን የሚለው እና ዋናው እንትናቸው ለነሱ ለሚያምኑበትም ሆነ ለለመዱት ሰይጣናዊ ተግባር ግባት መዋል እና በህይወታቸው በቃ ደስታ ይሰጠናል የሚሉትን ነገር በሙሉ ማድረግ ነው ማለት ነው። ከዛ ውጭ ይሄ የሀገራችንን ባህል፣ ትውፊት፣ ወግ ምናምን ይባል በጣም የሚጠሉት እሱ ማለት ለነሱ በቃ ኋላ ቀረ ነገር፣ ጸያፍ ነገር እንደሆነ ይረዱት። እሱም ማጥፋት ማዳከም ይፈልጋሉ። ለምን መሰለ? ያ ነገር ካለ ለነሱ ስርዓት፣ ለነሱ ስራ ትልቅ እንቅፋት እና ቻሌንጅ እንደሆነ የሚረዱት። ያ ካለ ሰው ባህሉን፣ ወጉን፣ እምነቱን የሚጠብቅ ከሆነ ለነሱ ስራ ትልቅ እንቅፋት ነው ማለት። ስለዚህ በተለያየ መንገድ ያንን ማዳከም ይፈልጋሉ። ከተለያዩ ተቋማት ሰዎችን የመለመሉ የነሱ አባል ማድረግ የሚፈልጉበትም ዋናው ዓላማቸው ስራቸው ቀላል እንዲሆንላቸው ነው። በተለይ እንደዚህ ወሳኝ ቦታ ላይ ያሉ ሰዎችን ወደዛ ሳብ አድርገው አስገብተው የእነሱ የስራ አካል ካደረጉ ስራቸው ይቀልላቸዋል ማለት ነው። እሱም ብቻ ሳይሆን የሚፈልጉትን ያክል ሰው በሚፈልጉት ፍጥነት የማግኘት እድል ይኖራቸዋል ማለት ነው። ስለዚህ ዋና ታርጌት አድርገው የሚሰሩ እነዚህ የህዝቡን ደህንነት ሊያስጠብቁ የሚችሉ ባህል፣ እምነት፣ ወግ፣ ባህል፣ ስርዓት ማዳከምና ማጥፋት ለነዛ ሰዎች እነዚህ ነገሮች ከንቱ እንደሆኑ ይገልጻሉ ደጋግሞ ማለት ነው። እና ዋና ዓላማቸው ይሄ ነው። ከዛ ጎን ከስራቸው ጎን ለጎን ማለት ነው እነዚህ ነገሮች ማጥፋት ይፈልጋሉ። ስለዚህ አሁን ያለውን ነገር እየነገርከኝ ነው። ይሄን ቆራርጣ ስትበላ የነበረውን ነገር እዚሁ እያስቀምጠው። አሁን እኔ ያልገባኝ ነገር ህፃኖቹ ለመብላት ነው የምትፈልጉ? ለመብል ነው የምትፈልጓቸው? ነው ምንድን ነው ሌላ ነገራችሁ ጉዳያችሁ? እሱ ለሁለት ዓላማ ነው። ከዛም ከፍ ሲል አንዳንዴ ልባቸውም ለሽያጭ ሊሆን ይችላል። እነሱ ከፈለጉት አምጡ ካሉ እሱ ሊሄድላቸው ይችላል። ወይም ደግሞ ልቡ የሚፈልገው ለንቅለ ተከላ ሌላ ልብ እንዲተከልበት ገንዘብ ነው የምትሰሩበት? ገንዘብ ይሰራበታል። እንዲህ ለመብል እንዲሆን ነው የምትሰሩት? ያ ነው ለዚህ የሚላል። ለዛ ደግሞ እነሱ የሚፈልጉት ነገር ካለ ወደዛም ሊልኳቸው ይችላሉ። ከነ ህይወታቸው ሄደው ለእነሱ እንዲሰጣቸው ይደረግና ከፈለጉ ውጭ ላሉ ግብረ አበሮቻቸው ሊያቀርቡላቸውና ለሚፈልጉት ነገር ሊጠቀሙ ይችላሉ ማለት ነው። ከዛ ውጭ ደግሞ ቅድም እንዳየኸው ለዛ አገልግሎትም ሊሆኑ ይችላሉ ማለት ነው። እና ያው ዋናው እንትኑ የገቢ ምንጭ እስከሆኑ ድረስ እስከተያዙ ድረስ ባለቤቱ በወሰነው መንገድ እነሱ ጥቅም ላይ እንዲውሉ ይደረጋሉ ማለት ነው። ይሄን እነዚህን ህጻናቶች ከቤተሰብ እጅ ነው ነጥቃችሁ ሰውራችሁ የምታመጡት? ከጎዳና ነው? ከየት ነው የምታመጧቸው ህጻናቶች? ከጎዳና ይመጣሉ። ከትምህርት ቤት በተለያየ መንገድ ሲመለሱ ራቅ ያለ ቦታ የሚሄዱ ከሆነ የተለያዩ ማታለያዎችን በመጠቀም
በማፈንና አድራሻቸውን በማጥፋት ደብዛቸው እንዲጠፋ ተደርጎ ለዚህ ጥቅም ሊውሉ ይችላሉ። ከጎዳና ላይ በብዛት ለዚህ ጥቅሞች ላይ ይውላሉ። ከዛ ውጭ ቤት ለቤትም እነዚህ ከውጭ ሲጫወቱ አጋጣሚውን የመጠቀም ነገሮች ሊኖሩ ምቹ ሁኔታ ተጠቅመህ መኪና ይዘህም ሊሆን ይችላል፣ የተለያዩ ማባያዎችን ተጠቅመህ ሊሆን ይችላል። እነሱ የሚወዷቸውን ነገሮች አሻንጉሊት፣ ቸኮላታ የመሳሰሉ ነገሮችን ልትጠቀም ትችላለህ። ብቻ ግን ዋናው ዓላማ ወደ እናንተ ሳይሆን ወደ መልማዮች አካል እንዲሳቡ ማድረግ ነው እና ልጆች ትንሽ እምነት እንዲያድርባቸው ነው ማዘናከል። ከዛ በኋላ ይዘህ ወደዛ እንዲቀሩ ማድረግ ነው ማለት ነው። ለዛም ያው የተለያዩ ክፍያዎችን ታገኛለህ። ለተለያዩ ዓላማዎች ይውላሉ ማለት ነው። አሁን እዚህ ጋር ስትበሉ የነበረው የሰው ስጋ የህፃን ነው የትልቅ ሰው? እሱ የትልቅ ምክንያቱም ቁርጥራጭ ነው ያገኘሁት። የትልቅ ሰው ከጣት ላይ እንኳን የተቆራረጠ ነው ያለው። ከጣት 2 እና 3 ቦታ ነው የተቆራረጠ። የሚፈልጉት አካላቶች ወደዛ ከሄዱ ቀሪው ደግሞ እዚህ የሚዘገን ነው። ምንድን ነው ግን አሁን ይሄ የሰውነት አካሉ ሆድ ዕቃው ወይ ልብ ወይ ምናምን ኩላሊት ሸጣችሁ ነው የሸጣችሁትን ከሸጣችሁ በኋላ ነው ቆረጣችሁ ያስቀጣችሁ እሱን ለመብል የምታደርጉት ነው ምንድን ነው? ወይስ ለመብል ብቻ ነው ይሄን ነገር አምጥታችሁ እዚህ ላይ ለሽያጭም ይሆናል? ምኑ ልቡ የሚፈለገው አካል ለሽያጭ ይውላል። አሁን ይሄኛው አካል እንደዛ ነበር። የማይፈለገውን በዛ መንገድ ልትጠቀም ትችላለህ። እኔ ስለዚህ ነገር እንደው እንደቀላል ራሱ የሚወራ ይሄ ለመስማት የሚከብድ ነገር ነው እያወራሁ ያለሁት። ማለት እንደዚህ አይነት ኬዝ በተደጋጋሚ ስለገጠመኝ ነው። ማለት አንዳንዴ ጆሮ መስማት ሲለምድ፣ አይን ማየት ሲለምድ ነገሩን መላመድ ይመጣና እንደ ኖርማል ነገር እየታሰበ አሁን እንደዛ ነው እየሆነ ያለው እና እኔ ግራ እየገባኝ ነው ሁሉም ነገር አሁን። ስለዚህ ምንድን ነው የሚባለው? እሺ አሁን ለማንኛውም እቺ ልጅ ውጭ አስቀምጫታለሁ፣ እሷን አስመጣታለሁ። አንተ በአስማት ከነሱ የተሻለ ነው ያለህ እውቀት? እኔ ያው በጣም ፈጣንና ጎበዝ ስለነበርኩኝ አውላቸው ካንተ ጀማሪዎች ሰው አይደል እንዴ? አውላቸው እንዴት ነው ካንተ አንተኔ በላይ ሆነ እሱ የበታችን ነው? ልክ ነው። አውላቸው ከአራቱ ውስጥ ከመስራቾች መካከል አንዱ ነው። ወደዚህ ያመጣኝ እሱ ነው። ግርማቸው ነው አላልክ እንዴ? ግርማቸውም አንዱ መስራች ነው። አውላቸው መስራቹ ነው። ስለዚህ ወደዚህ ከመጣው በኋላ እኔ ዋናው ቦታ እንጂ ይህንን ጥበብ የተማርኩት ሱዳን ነው። ከዛ በኋላ ወደ ስራው ከገባው በኋላ በጣም መፍጠን ጀመርኩኝ። በብቃት ስራዎችን መስራት ጀመርኩኝ እና በቃ ምንም እንኳን ከነሱ በኋላ በገባም ግን በጣም ይተማመኑብኛል፣ ያከብሩኛል። እንደውም እነሱ ያሰሩትን እኔ መፍታት እችላለሁ። እኔ ያሰሩትን ግን እነሱ መፍታት አይችሉም። የእነሱ ኃይል እንዴት ከአንተ በታች ሊሆን ይችላል? እንዳልኩህ ረዘም ላለ ጊዜ ሱዳን በነበረ ቆይታ ይህንን በደንብ ነው የተማርኩት። ከዛ በተጨማሪ ደግሞ እነሱ የሚሰሯቸውን ትንሽ ከኔ ለየት ያለ ጥበብ ያለ መስሎ ከታየ ቀላቀለውና ያን ነገር ቴስት አደርገዋለሁ፣ ሞክረዋለሁ ማለት ነው። ከዛ የነበረኝን ልምድ ተጠቅሜ በትምህርት ያገኘሁትን ከነሱም ከስራቸው ያላቸውን ልምድ ተጠቅሜ ከነሱ በፍጥነት ይመሻል ነገር መጣ ማለት ነው። ከዛ በኋላ ምንም እንኳን መስራት ባልሆነም ግን ደግሞ የበለጠ በእኔ እንዲተማመኑና እምነት እንዲያድርባቸው አድርጓል። በዛም ያው በጣም ያከብሩኛል፣ ይተማመኑብኛል። በጣም ነው ኩራት የሚሰማቸው እና ያው ያለው ነገር ከነሱ በጣም የተሻለ ነው። ለማንኛውም አሁን ይዣት የመጣኋትን ልጅ እንዳሰራቿት ትፈታታለህ እዚሁ ማለት ነው? ችግር የለውም። እሱን ጥራውና ማንን ነው አውላቸውን ለምን ጥራውና ከእሱ ጋር ለምን
መግባባት ምንድን ነው የምትግባባው? ችግር የለውም። ማን ያሰራት ሲጀምር? አንተ ነህ እሱን ያሰራት? እሱን ያሰራት። እና ታዲያ አንተ ደግሞ እና መፍታት ከቻልክ ላምጣታ። ልጅቷ ትምጣ፣ ግን እሱን መምጣት አለ። ለምን ሲባል እሱ ይምጣ። ከዛ በኋላ መሆን ያለበት ነገር ይሆናል። እንድትፈታ ነው አይደል የፈለግከው? አንተ ብቻህን መፍታት ትችላለህ። እነሱ ያሰሩትን እችላለሁ። እና ታዲያ እሱን ያስፈልጋል። ኮዱ ያስፈልጋል። ኮዱ ያስፈልጋል። ይሄ ለአንተ አይገባህም። የስራው አካል ስለሆነ አሁላቸው ይምጣ፣ እሷም ትምጣ፣ ትፈታለች። ችግር የለውም። እስኪ እንትን አብይ ያስገባል። ሁለቱን ነው እያለ ያለው። አስመጡት። እሱን ከመኪና አስወርዱት። ቤተ ቤቲ አልተደወላትም። እናቱ የት ሄዳ ነው? ቤዛ የት ሄዳ ነው? አልመጣችም እስካሁን? እዚህ መሆን ነው የምፈልገው። ቤተ የት እንዳለች ግን ታውቂያለሽ? ለማንኛውም እችል ይኸውልሽ፣ ቤቲ ነይ የወዴት ነይ እንዳሰርካት ትፈታታለህ። እየሰማኸኝ ነው? አውላቸው የት አለ? የለም። የት ሄዶ ነው? አስገቡት። እሱን ጥራው። ቤቲ ሻሻረመኔ አሳሰርካት አይደል? በልቶ ልፍታ ያሰርክበት አስተር ልንፈታት ነው። መፈታት አለባት። ኦልሬዲ ነገሮች ተበላሽተዋል። ከዚህ በኋላ ያለው ይሄ ነገር አያድናትና ውርድ ከራሴ ተይኛለህ። ላላርግልኝ ትነቃለች። ምንድን ነው ያስኩት? ምንድን ነው በዚህ ያሰርከ? ያዘው ክተቱት መኪና ውስጥ። ከአንተ ጋር ብዙ ያልጨረስነው ጉዳይ አለ። ትሰማኛለህ? እሺ የት መጥቼ ነው? ቤቲ እማዬ የት ሄደች? አንተ ደግሞ አስመሳይ! አንተ ምን ሳይዘህ መጣህ? ምንም እኮ አላደረኩም። ይሄ በቀደም ቦታ ነበር። ይሄ በቀደም የነበርኩበት ቤት አይደል? ነገር ግራ ገባኝ። ይኸውልሽ ቤቲ እየመጣች ነው። ቤዛ እናትሽ እየመጣች ነው። ይኸውልሽ በደመ ነፍስ እየመጣሽ አንቺ እዚህ ማን አመጣኝ? እስካሁን ረጅም ሰዓት በደመ ነፍስ ነበር የነበርሽው። እዚህ ካልቆዩ እያልሽ እያስቸገርሽ ነበር። ከነበርሽበት ከየት እንዴት እንደሆነሽ እንደመጣሽ እራሱ አላውቅም። ቤት ነበርሽ የመጨረሻ ሰዓት? እናቴ እዛ ተኝቼ ነበር አልጋ ላይ እኮ። ማን ያመጣኝ እዚህ? በቃ ይኸውልሽ አሁን ነገሮች ተበላሽተው ነበረ። ለምን ደርሰናል። ይኸውልሽ አሁን በጣም ራስሽን መጠበቅ መቻል አለብሽ። እኛም ከጎንሽ አለን። ከዚህ በኋላ ስህተት እንዳይፈጠር እንሞክራለን። ወደ ጸበል ይዤሽ እሄዳለሁ። ከአሁኑ ሰዓት ጀምሮ ሰው ካጠገብሽ እንዳይለ። የት ሄዳ ነው እሷ? አንቺ ብቻሽን እንደዛ ቤት ተኝተሽ ነበር? እርግጠኛ ነሽ የመጨረሻ ሰዓት? አዎ ተኝቼ ነበረ። እናቴ ወጣች ገበያ ልሄድ ምናምን ነበረ። እንደዛ ነው ያለቻችሁ?
የመጣችሁ? እመጣለሁ ብላ ነበር። እንዳደነግጠኝ በቃ እናቴ ጋር ነሽ። ይኸውልሽ ቤቲ አሁን እሷም እየመጣች ነው አይደል? እየመጣች ነው። እነዚህን ወንጀለኞች አፋፍሰን መያዝ ይኖርብናል። ቤቲ ተረጋጊ። ምናልባት ደክሞሽ ሊሆን ይችላል። ቤተሰቦች እነዚህ ሰዎች ስራቸው እጃቸው በጣም የቆሸሸ ባለጌ ሰዎች ናቸው። አሁን በቀለ ጋር ያለችዋንም ሴት እንዲፈታት አስሯት ከነበረበት ሁኔታ እንድትፈታ ልክ እሷ እንደተደረገችው እናደርጋለን። ከዛ በቀለንም ቢሆን አሳድጄ ይዟል። አሁን እጃቸውን እያንዳንዳቸው እንዲሰጡ ነው ማደርገው። ሁሉም ነገር ማስረጃ ስላለኝ አሁን ፈረንጆቹ እንዳያዩባቸው ሲሉ ሶሻል ሚዲያ እንዳትበትንብኝ ነው እያለ ያሉ ይሄ ሰውዬ። ስለዚህ ቆራርጠው ነው የሚጥሉኝ ስላለ አሁን ሁሉም ሰዎች ማስረጃ ስላለኝ እንዲሁ እያስፈራራሁኝ ማስረጃን እየሰበሰብኩኝ እንዲናዘዙና በእስር እንዲቀጡ የቻልኩትን ያለው ሞክረው። ስለዚህ ማንም ከዚህ በኋላ እኔ ላይ የሚይዝትበት ምንም አይነት ምክንያት አይኖርበትም። ቤተሰቦች እናንተም ሁሌም ከጎን ይሁኑ። በጣም ከባድ ነገር ውስጥ ነው የገባነው። ምናልባት ከዚህ በኋላ 6 5 ወይ 7 ሰዎች ይቀራሉ እዚህ ውስጥ። ስለዚህ እነዚህ ሰዎች እያንዳንዳቸውን እያሳደድኩኝ ለህግ ማቀርብበት ሁኔታ ነው የሚሆነው ከዚህ በኋላ። አሁን እቺ ልጅም ድንገት እናቷ ጥላት በወጣችበት ሁኔታ ገበያ ብላት እሷን አስተኝታ በወጣችበት ሁኔታ ይሄ ሰውዬ ደግሞ እሷ ላይ ደግሞ ስሟን በጠራበት እነዚህ ሰዎች እጃቸው የምታውቂው ነው። ያኔ እዚህ ቤትን በነበርሽበት የታዘብሽው ነገር ነው። አሁን እሱን አድርጎ ነበር። ይኸው አስፈትተንሻል። እንዴት እንዳስፈተ ራሱ ባሰረበት ራሱ እንዲፈታ እንዴት ነው የምኖረው? ከአሁን በኋላ እንዴት ነው ሰው ማምነው? እንዴት ነው ይኸውልሽ ቤቲ አሁን ነይ እሺ ይሄን ተይው። የሰው ያንቺ አይደለም ቤተሰቦች ይሄ ነገር ትንሽ ከባድ ነው በጣም ማለት እቺ ልጅም አሁን በቃ ከምታስበው በላይ ነው ነገሮች እየሆኑባት ያለው። ከቁጥጥሯ ውጭ ነው ነገሮች እየሆኑባት ያለው። እኛም ይሄ ነገር ከቁጥጥራችን ውጭ እንዳይሆን የቻልነውን ያህል እንሞክራለን። ከዚህ በኋላ እነዚህ ሰዎች እኛን እንዲፈሩ እንጂ እኛ እነሱን ፈርተን የምንኖርበት ወይም የምናሳልፍበት ምንም አይነት ጊዜ መኖር የለበትም። ቤተሰቦች እናንተ በደንብ አግዙኝ እባካችሁ በጸሎት። ነገሩ ምናልባት በጣም ከባድ ነው። አብዬ ይዛችኋቸው ውጡ በእናታችሁ። ቤዛም ካለች እሷን አገኙልኝ እና አስቀምጡልኝ። ከእሷም ጋር አወራለሁ። እናቷ ትምጣ። ስለዚህ ቤተሰቦች ይሄ ነገር ትንሽ ከበድ ያለ ሊሆን ይችላል። ገና ጅዳም ያለው የነሱ ባልደረባ እሱም እንዲመጣ አስደርጋለሁ። ገና አሁን የተናገረው ሰውዬ ይሄ ደመቀ የተባለ ሰውዬ በጣም ብዙ ሚስጥር የሚያውቅና ብዙ ነገራቸውን የተናገረ ሰው ነው። አሁንም ከዚህ በኋላ ይጠቅመኛል፣ ይረዳኛል ብዙ ቆይታ ማድረግ ስላልፈለኩ ነው። እዚህ የቀረውን ነገር ጣቢያም እንዲናዘዝ የእኛም ቦታ ወስጄ እንዲናዘዝ አደርጓለሁ ከዚህ በኋላ። ስለዚህ እግር በእግር ተከታትለን ከውጭ የሚመጣውንም ይዘን እሱንም አናዘን ድምጥማጣቸውን በባዶ እንዲወጡ ነው የምናደርጋቸው። ለዛ ግን በጣም ብዙ ትዕግስት፣ በጣም ብዙ ብልሃት ያስፈልገናል። ለዛም እናንተ ከጎናችን ነው ቤተሰቦች። እባካችሁ እርዱን፣ በቃ በጸሎት እርዱን፣ አግዙን። ኮሜንት ላይ ሀሳብ አስተያየት ስጡበት። ትንሽ ዛሬ በጣም አቅሜ የጨረስኩበት ሁኔታ ነው ያለሁት። ስለዚህ በዚሁ ላብቃ የዛሬው። በቀጣይ እንግዲህ ነገሮች ከዚህ በተሻለ ሁኔታ ተከታትዬ የምደርስበትን ሁኔታ እግር በእግር የተከታተልኩ ለእናንተ አሳያችኋለሁ። ለአሁኑ ግን በዚሁ ላብቃ ቤተሰቦች። እወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰው ጋር ይሄ ግንዛቤ እንዲደርስ አድርጉ። ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አበረታቱን፣ ሀሳብም ስጡበት። ሰላም ቆዩ።